ወደዚህ የዛሬ ዳሰሳችን እንኳን በሰላም መጣችሁ። ዛሬ የኢትዮ ክሬተርን ማኒፌስቶ አብረን እንፈትሻለን። ኤአይ ወይም አርቲፊሻል ኢንቴሊጀንስ በአማርኛ ተነጋጋሪው ማህበረሰብ ዘንድ የዲጂታል ሥራ ፈጠራን እንዴት በከፍተኛ ፍጥነት ገልብጦ እየቀየረው እንዳለ በደንብ እናያለን። ቀጥታ ወደ ጉዳዩ እንግባ። እሺ፣ በቅድሚያ ይህን የብዙዎቻችንን የተለመደ አስተሳሰብ እንይ። ብዙ ሰዎች ኦንላይን ገንዘብ ማግኘት አይቻልም ብለው ያስባሉ። የጥቅስ ምንጩ ላይ በግልጽ የሰፈረና አብዛኛው ሰው በውስጡ የያዘው ትልቅ ፍርሃት ነው። በበይነመረብ ዓለም ውስጥ ኦርተኛ ሥራ ሰርቶ ገቢ ማግኘት እንደማይቻል ማሰብ በጣም የተለመደ ነው አይደል? የኢትዮ ክሬተር ጽሑፍ ደግሞ በቀጥታ የሚታገለው ይህንኑ ስር የሰደደ ጥርጣሬ ነው። ይህ አስተሳሰብ ብዙዎቹን ከዲጂታሉ ዓለም ሰፊ ዕድሎች አግልሎ ቆይቷል። ታዲያ ይህ ምንጭ ይህንን የቆየ እምነት እንዴት ሊሰብረው እንደሞከረ ማየቱ እጅግ በጣም አስገራሚ ነው። ታዲያ እውነታው ምንድን ነው? በአንድ በኩል በኦንላይን ገንዘብ ማግኘት ፈጽሞ አይቻልም የሚለው ያረጀ የተሳሳተ አመለካከት አለ። በሌላ በኩል ደግሞ የዚህ ሰነድ አብዮታዊ አቋም አለ። እውነታው ዘመናዊው የዲጂታል ኢኮኖሚ ከስማርት ስልክ ውጪ ሌላ ምንም አይነት ትልቅ እና ውድ መሳሪያ አይጠይቅም። አዎ፣ በስልክ ብቻ። ያ አሮጌው አስተሳሰብና የዛሬው ተጨባጭ የቴክኖሎጂ አቅም ሰማይና ምድር መሆናቸውን መገንዘብ በጣም ወሳኝ ነው። ምን ያህል ትልቅ የለውጥ ማዕበል ውስጥ እንዳለን አስቡት። ክፍል 1 የስማርት ስልክ ጥቅም። በስልክ ብቻ። ይህ አጭር ሐረግ አሁን ላይ እጅግ በጣም ግዙፍ ትርጉም ነው ያለው። ድሮ ሞባይል ስልክ ለመደወያና ለጽሑፍ መልእክት ብቻ ነበር የምንጠቀምበት። አሁን ግን አዲሱ የቴክኖሎጂ መስፈርት ሆኗል። የኢትዮ ክሬተር ጽሑፍ በግልጽ እንደሚያስቀምጠው አንድ ተራ ስማርት ስልክ የተሟላ የኦንላይን ሥራ ማስተዳደሪያ ማዕከል መሆን ይችላል። አስቡት፣ ቢሮ መከራየት ወይም እጅግ ውድ የሆኑ የኤሌክትሮኒክስ ዕቃዎችን መግዛት ሳያስፈልግ በኪሳችን ባለው ስልክ ብቻ ዓለም አቀፍ ተደራሽነት ያለው ሥራ መሥራት ይቻላል ማለት ነው። ይህ ግንዛቤ ምን ያህል የሁላችንንም አቅም እንደሚያጎለብት መመልከት በእውነት ያስደንቃል። ክፍል 2 መሠረታዊ የኤአይ የፈጠራ መሣሪያዎች። እርግጥ ነው ስልኩ ብቻውን ተአምር አይሠራም። የኤአይ መሣሪያዎች ያስፈልጉናል። እነዚህን መሠረታዊ አቅሞች ስንመለከት የአንድን ትልቅ የባለሙያዎች ቡድን ሥራ በአንድ ግለሰብ ብቻ እንዲሠራ ያስችላሉ። ጽሑፉ በቀጥታ እንዲነግረን እነዚህን መሣሪያዎች በመጠቀም ማንም ሰው ያለ ሌላ ሰው እርዳታ ዩቲዩብ ቪዲዮዎችን በቀላሉ መሥራት ይችላል። የሰዎችን ትኩረት የሚስብ ታምኔል መፍጠር፣ ቪዲዮ የሚሠራበትን ስክሪፕት ወይም ጽሑፍ መጻፍ፣ እነዚህ ሁሉ በኤአይ እጅግ በጣም ቀላል ሆነዋል። በመጨረሻም እነዚህን ሁሉ በመዋሃድ የተሟላ የኦንላይን ሥራ መጀመር ይቻላል። ዋናው ሐሳብ አንድ ግለሰብ ካለ ምንም የቡድን እርዳታ ፕሮፌሽናል የሆነ ዲጂታል ይዘት ማምረት ይችላል። መሣሪያዎቹ ሥራን ከማቅለል አልፎ አዳዲስ የፈጠራ በሮችን በሰፊው እየከፈቱልን ነው። ክፍል 3 ጉዞውን ቀስ በቀስ መጀመር። ታዲያ ይህን ሁሉ እንዴት ነው የምንጀምረው? ምንጩ የሚያስቀምጠው የደረጃ በደረጃ ጉዞ ይህንን ይመስላል። ደረጃ 1 የኤአይ መሣሪያዎችን ተቀብሎ መጠቀም መጀመር ነው። ደረጃ 2 ያንን አቅም ተጠቅመን የኦንላይን ሥራችንን መጀመር። ቀጥሎ ደረጃ 3 ላይ ሁሉንም ነገር በአንድ ጀንበር ማወቅ ስለማይቻል ቀስ በቀስ መማር ላይ ማተኮር ያስፈልጋል። ጽሑፉ ከዚህ በፊት የማታውቁ ከሆነ አሁን መማር የምትጀምሩበት ጊዜ ነው በማለት በጥብቅ ያሳስባል። እና በመጨረሻም ደረጃ 4 በዚህ ትዕግስት የተሞላበት መንገድ ከተጓዝን ትልቅ ውጤት ማየት እንችላለን። ይህ የሚያሳየው ጥቃቅን ነገር ግን ተከታታይ እርምጃዎች እንዴት ወደ ግዙፍ ስኬት ሊመሩ እንደሚችሉ ነው። ይህ ስትራቴጂ ለማንኛውም ሰው ተግባራዊ ለማድረግ እጅግ በጣም ግልጽና የሚያበረታታ ነው። ክፍል 4 የኢትዮ ክሬተር ማህበረሰብ። የሰነዱ ማጠቃለያ መልእክት እጅግ በጣም ግልጽና ቀጥተኛ ነው። ኢትዮ ክሬተርን ሰብስክራይብ አድርጉ፣ እኛ እንማራለን እና እንደጋፋለን ይላል። ይህ የመጨረሻ ጥሪ የዲጂታል ሥራ ጉዞን እንደ ብቸኝነት ሳይሆን እንደ አንድ ትልቅ የጋራ ጉዞ ነው የሚስለው። እንማራለን እና እንደጋፋለን የሚሉት ቃላት የሚያሳዩት ዕውቀትን መጋረት እና አንዱ ሌላውን ማገዝ የዚህ አዲስ የዲጂታል ማህበረሰብ የጀርባ አጥንት መሆናቸውን ነው። በፍጥነት በሚለዋወጠው የኤአይ ቴክኖሎጂ ዓለም ውስጥ ይህ አይነቱ ቀጣይነት ያለው የመማማርና የመደጋገፍ ባህል እጅግ ወሳኝ መሆኑን ምንጩ በጥልቀት ያስገነዝመናል። የዛሬውን ዳሰሳችንን ስናጠናቅቅ ይህ አነቃቂ ጥያቄ አእምሮአችን ውስጥ መቅረቱ አይቀሩም። ስማርት ስልኮችና አርቲፊሻል ኢንቴሊጀንስ ዋናውንና ከባዱን ሥራ መሥራት ከቻሉ ከዚህ ቀደም ሥራ ለመጀመር የነበሩት ነባር የገንዘብ፣ የቦታ እና የሰው ኃይል መሰናከሎች ለዘላለም ጠፍቷል ማለት ነው። የኢትዮ ክሬተር ጽሑፍ በግልጽ እንደሚያሳየው ቴክኖሎጂው ማንኛውም ሰው ሐሳቡን በቀላሉ ወደ ተግባር እንዲቀይር ትልቅ አቅም ሰጥቶታል።
እንግዲህ ይህንን የዲጂታል ዘመን ዕድል መረዳትና ለውጡን መቀበል የሁላችንንም የነገ አቅጣጫ ሊወሰን ይችላል ማለት ነው። ስለዚህ ጉዳይ ምን ታስባላችሁ? አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።